ነገሮቹ ከቁጥጥር ውጭ ሆነዋል። ዓለም አቀፍ ተቋማት መግለጫ ሰጡ። የኤርትራ ጦር በ3 አቅጣጫ ከ200 በላይ ከባድ የጦር መሳሪያዎችን ወደ ኢትዮጵያ እያስጠጋ ይገኛል። የትግራይ ኃይሎች በተጠንቀቅ እንዲቆሙ ትዕዛዝ ተሰጧቸዋል። ጋዜጠኞቹ በሁሉም ቦታዎች ያሉትን የሰራዊቱን ቁመና እንዲዘግቡ ትዕዛዝ እንደተሰጣቸው ተነግሯል። የትግራይ ፖሊስ ኮሚሽን በ3 ዙር ወደ ግንባር የሚልካቸውን ወታደሮችን ይፋ አድርጓል። የኢትዮጵያ መከላከያ ሰራዊት በአድዋ፣ በሽሬ፣ በአክሱም ጉዞ እያደረገ መሆኑ ተነግሯል። ጤና ይስጥልን። ይህ ኢትዮ ኪንግ ሚዲያ ነው። ለሰዓቱ የተመራረጡ ወቅታዊ ዓለም አቀፋዊና ሀገራዊ መረጃዎችን በዝርዝር ታደምጣላችሁ። ቻናሉን ሰብስክራይብ በማድረግ አብራችሁን ሁኑ። በቀጥታ ወደ ዝርዝር መረጃዎቻችን አለፍን። አብረን እንቆይም። የኤርትራ የሃይማኖት አባት ሊቀ ጳጳስ ሕይወታቸው አለፈም። ብፁዕ አቡነ ጴጥሮስ የኤርትራ ቅዱስ ሲኖዶስ አባልና የማዕከላዊ ሀገረ ስብከት ሊቀ ጳጳስ በ86 ዓመታቸው በዛሬው ዕለት ከዚህ ዓለም ድካም ማለፋቸው ተሰምቷል። ብፁዕ አቡነ ጴጥሮስ የኤርትራ ቅዱስ ሲኖዶስ አባልና የማዕከላዊ ሀገረ ስብከት ሊቀ ጳጳስ በ86 ዓመታቸው ነው ዛሬ ማረፋቸው የተነገረው። የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በብፁዕ አቡነ ጴጥሮስ ሞት የተሰማውን ጥልቅ ሐዘንም ገልጸዋል። የትግራይ ፖሊስ ኮሚሽን ከአዛዦች እስከ ተራ ፖሊሶች በ3 ዙር ወደ ግንባር ለመላክ ወስኗል። የዘመቻ መዋቅሩ ኤቢ እና ሲ ተከፍሏል። ለኤስር የተመደቡት በዚህ ሳምንት እስከ ቅዳሜና እሁድ ድረስ ወደ ግንባር ይላካሉ። ለቢ የተመደቡት ከ2 ሳምንት በኋላ ይላካሉ። ለሲ የተመደቡት በቀጣዩ እንደሚላኩ ምንጮች ገልጸዋል። በዚህ ምክንያትም በመላው ትግራይ የሚገኙ ፖሊሶች ቅሬታ አሰምተዋል። በመጀመሪያ ደረጃ የተመደቡት ሁኔታ በኔትወርክና በዘር ላይ የተመሰረተ ነው የሚል ቅሬታም አንስተዋል። በዚህ ውሳኔ አብዛኞቹ ፖሊሶች ለመሄድ ፈቃደኛ አልሆኑም። ግማሾቹ አንዋጋም በሚል ወደ ፈልጉት ቦታ የሚሄዱ አሉ። የኤኤፍፒ ጋዜጠኞች ወደ ትግራይ እንዳይገቡ መከልከሉ አርኤስኤፍ ተቃወመ። ሪፖርተርስ ዊዝ አውት ቦርደርስ ወይንም አርኤስኤፍ ዛሬ ባወጣው መግለጫ የአጃንስ ፍራንስ ፕረስ ጋዜጠኞች ለዘገባ ወደ ትግራይ ክልል ለመሄድ ሲል ከአዲስ አበባ ቦሌ አውሮፕላን ማረፊያ እንዲመለሱ ተደርጓል በማለት ጀምሮ ይህም አስተዳድራዊ ሴንሰርሽን የህዝብን የማወቅ መብት የሚጋፋ በመሆኑን እንደሚያወግዘው አስረድቷል። ጨምሮም የመንግስት ባለስልጣናት በዓለም አቀፍ ጋዜጠኞች ላይ የጣሉትን የጉዞ ክልከላ እንዲያነሱ ጥሪም አቅርቧል። ጋዜጠኞቹ በአዲስ አበባ ቋሚ የኤኤፍፒ ዘጋቢ ፍቃድ ያለው ሲሆን ወደ ትግራይ ክልል ሽሬ ከተማ ለመጓዝ ትኬት ቆርጦ ነበር። ከአየር ማረፊያ የተመለሰው ከኢትዮጵያ የውጭ ጉዳይ ሚኒስቴር ፍቃድ ወይንም ወረቀት አልያዝክም በሚል መሆኑ ተገልጿል። በተመሳሳይ የድምፀ ወያኔ ቴሌቪዥን ዛሬ ሰራተኞችን በድንገት ሰብስበው እያንዳንዱ ሰራተኛ ጋዜጠኛ ወደ በረሃ ወጥቶ መዋጋት እንዳለበት ስራ አስኪያጁ ለጋዜጠኞች መናገሩ ተነገረም። ከዚህ በተጨማሪም በትግራይ ክልል የኤርትራ መገበያያ ገንዘብ የሆኑ ናፍቃ ብርን ተክቶ መገበያያ እንዲሆን ከኤርትራ ቴሌን እንደ አማራጭ ጥቅም ላይ እንዲውል ወደ ውጊያ የማይዘምት ኃይል መሬቱ እንደሚቀማ ጥቅማጥቅም እንዲቆም እያንዳንዱ የገጠር ቤተሰብ ኃላፊ አይብ፣ ገንፎ፣ ማር ወዘተ እንዲያዘጋጅ በከተማ አካባቢዎች የሚኖሩ 25 ኪሎ ግራም እህል፣ 1 ኪሎ በቆሎ እንዲያዘጋጁ ትዕዛዝ መውረዱን አንድ ከፍተኛ የስምረት ፓርቲ አመራር ተናግረዋል። በመጪው የካቲት 16 2018 ዓ.ም ከቦታ ቦታ የስንቅ መሰብሰብ ሥራ ይጀምራል ተብሏል። የመቀሌ ህዝብ ብር ለማውጣት የተጣደፈ ነው። የመጀመሪያ ትግራይን ከዛም ኤርትራን። የኢትዮጵያ መንግስት አሰብን አስመልሳለሁ እያለ ይገኛል። ከኤርትራ መንግስት ጋር የቃላት ጦርነት ውስጥ ገብቷል። ኤርትራን ስወጋ የጎን ውጋት ይሆንብኛል በማለት ትግራይን ወግቼ ካዳከምኩ በኋላ ኤርትራን ጋዛ አደርጋታለሁ ብሎ እቅድ ነድፎ እየተንቀሳቀሰም ይገኛል። መከላከያ ሰራዊት ያለማቋረጥ ወደ ትግራይ ወሰኖች እየሰፈረም ይገኛል። በትግራይ ከተሞች ህዝቡ ከባንክ ብር ለማውጣት እየተጣደፈም ይገኛል። ባንኮች ከ2000 ብር በላይ ማውጣት አይችሉም እየተባለም ይገኛል። ወደ ትግራይ ክልል የሚጓዙ ወታደራዊ ተሽከርካሪዎችና ከባድ መሳሪያዎች አሁንም ያለማቋረጥ ጉዟቸው እንደቀጠሉ ናቸው። የውስጥ የመረጃ ምንጮችና ተንታኞችን እንደሚያሳየው ከሆነ የፌዴራል መንግስቱ ከኤርትራ ጋር ወደ ግጭት ይገባል ተብሎ ቢጠበቅም አሁን ላይ ዋናው የትኩረትና የትግል አቅጣጫው ትግራይ እንደሆነ ያሳያል። የባህር በር ጥያቄውን ሆነ ሌሎችም ስትራቴጂካዊ ጉዳዮች በተሟላ መልኩ ለመጠየቅና ለማስፈጸም የትግራይ ኃይሎችን በመሃል ላይ እንደ ትልቅ እንቅፋት ቆመዋል የሚል እምነት አለ።
በመሆኑም በፌዴራል መንግስቱ ደረጃም መጀመሪያ እነሱ ጋር ያለውን ጉዳይ የማጽዳት እቅድ ወጥቷል። በቀጣይ የሚኖረውን ግብና ትንቢያ ስንመለከት በሚቀጥሉት ወራት ትግራይን ሙሉ በሙሉ በመቆጣጠር አቅምን የመገንባት ስራ ይሰራል። ዋናው ግቡም ምርጫው እንዳለቀና የክረምቱ ወቅት መግባት ሲጀምር ያንን የባህር በር ጥያቄ በኃይል ጭምር ለማስፈጸም የፌዴራል መንግስቱ ማቀዱን መረጃዎች ይጠቁማሉ። ይህ ኃይል አስተላልፍና እቅድ በቀጠናው ላይ ትልቅ የጸጥታና የፖለቲካ ንዝረትን ይፈጥራል ተብሎ ይጠበቃል። ጦርነቱ በማንኛውም ሰዓት ሊፈነዳ ይችላል ተባለ። የኢትዮጵያና ኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ዓለም አቀፍ ተቋም ከባድ ማስጠንቀቂያ ወጣም። ዋነኛ ትኩረቱ በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ በዛሬው ዕለት ኢትዮጵያና ኤርትራን እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ የጥናት ሪፖርት ይፋ አድርጓል። ዓለም አቀፍ ተቋም ባወጣው አዲስ የጥናት ሪፖርት ላይ እንደተመላከተውም በኢትዮጵያና ኤርትራ መካከል እየተባባሰ የመጣውን ውጥረት እንደዚሁም በፌዴራል መንግስትና በህወሓት መካከል መልሶ እያገረሸ ያለውን የግጭት አዝማሚያ ወደ ጦርነት ሊቀይር ከጫፍ ላይ ደርሷል አሳስቧል። በአብይ አህመድና በኢሳያስ መንግስታት እንደዚሁም በህወሓት መካከል ያለው የተወሳሰበና በውጥረት የታጀበው ግንኙነት በአፍሪካ ቀንድ ማንኛውም ቅጽበት ሊፈነዳ የሚችል የባሩድ በርሚል ሲል ኢንተርናሽናል ክራይሲስ ግሩፕ የሁኔታውን አሳሳቢነት በሪፖርቱ ገልጸዋል። ሪፖርቱ በፈረንጆቹ አቆጣጠር በ2018 ዓ.ም በኢትዮጵያና ኤርትራ መካከል ተፈርሞ የነበረውን የአዲስ አበባ አስመራ ባህር ዳር ወታደራዊ ጥምረት ሙሉ በሙሉ ፈርሶ አሁን ላይ ሁለቱ ሀገራት እርስ በርስ ወደ መጠላላትና ወደ ጦርነት እየተንደረደሩ ነው ሲል ያትታል። ተቋሙ ባወጣው መግለጫ የተለያዩ ምክንያቶችን ጦርነቱ ሊያፈነዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነት ዘው ብለው ለመግባት ቀላል ቢሆንም ጦርነቱን ለማቆም ግን በጣም ከባድ ይሆናል ብለዋል። የአፍሪካ የፕሮግራም ዳይሬክተር የሆኑት ሙቲጋ ኢትዮጵያ ኤርትራን እና ትግራይን ክልል የሚያፋልም አዲስ ጦርነት መቋቋም የማይችል ዋጋ ያለው ነው። አደጋው ሶስቱንም ወገኖች ለአሁኑ እንዲታቀቡ ያደረጋቸው ይመስላል። ሆኖም እንዳያገረሽ ከዚህ በላይ መደረግ አለበት ብለዋል። የድርጅቱ ምክትል ዳይሬክተር የሆኑት ማግነስ ታይለር ከትግራይ ጦርነት መቋጨት በኋላ በዋናነት ደግሞ ጠቅላይ ሚኒስትር አብይ አህመድ የባህር በር የማግኘት ፍላጎት ምክንያት የኢትዮጵያና ኤርትራ ግንኙነት መሻከሩን አንስተዋል። ኤርትራ ይህ ፍላጎት ወረራን ሊያካትት ይችላል የሚል ስጋት እንዳላትም ጠቁመው ምክትል ዳይሬክተሩ አዲስ አበባ ህወሓት ከኤርትራ ጋር ስውር ትብብር መስርቷል ስትል እንደምትከስም ተናግረዋል። የክራይሲስ ግሩፕ መግለጫ በቅርቡ በፌዴራል መንግስትና በትግራይ ኃይሎች የድሮን ጥቃትን ያካተተው ግጭት ኤርትራንም በመሳብ ወደ ሰፊ ጦርነት ሊቀይር እንደሚችል ያሳያል ብለዋል። ተቋሙ አክሎም በሰሜን ኢትዮጵያ አዲስ የሚንቀሳቀስ ግጭት በሱዳን ካለው ግጭት ጋር ተደርቦ ሀያላን የውጭ ተዋናያን እንደሚስብና ተለዋዋጭ የሆነው የቀይ ባህር ቀጠናን እንደሚያውክ አስጠንቅቋል። ክራይሲስ ግሩፑ ተጽዕኖ ፈጣሪ የአፍሪካ ሀገራትና ዓለም አቀፍ አገራት ዲፕሎማሲያዊ ስራቸውን እንዲጨምሩ የኢትዮጵያ መንግስትና ህወሓትን እንዲያሸማግሉ ጠይቀዋል። አክሎም የኢትዮጵያ የባህር በር የማግኘት ፍላጎትና የኤርትራ ሉዓላዊነት ላይ ጥቃት የመሰንዘር ስጋት ጨምሮ በሁለቱም በኩል ያሉ ወገኖች ቁርሾውን እንዲፈታም ጥሪም አቅርበዋል። መከላከያ ሰራዊት ከአንዳንድ አካባቢዎች መውጣቱን ተከትሎ የጸጥታ ስጋት ማስከተሉ ተገለጸ። ሰራዊቱ ወደ ትግራይ ክልል እያመራ ነው ተብሏል። ሰሞኑን የፌዴራል ጸጥታ ኃይሎች ከተለያዩ አካባቢዎች ሙሉ ለሙሉ ወይም በከፊል መውጣታቸውን ተከትሎ በአካባቢው ነዋሪዎች ዘንድ ከፍተኛ የጸጥታ ስጋት መፍጠሩን አዲስ ስታንዳርድ ያነጋግራቸው ነዋሪዎች ገልጸዋል። በተለያዩ የሀገሪቱ ክፍሎች የሚገኙ ነዋሪዎች የፌዴራል ኃይሎች ከሰፈሩባቸው አካባቢዎች ለቀው መውጣታቸውን ተናግረዋል። ይህ የኃይል ስምሬት ለውጥ በትግራይ ክልል እየታየ ካለው ውጥረት ጋር ተያይዞ ወደ ሰሜን የሀገሪቱ ክፍል እየተደረገ ያለውን ዳግም ስምሬት ሳይሆን አይቀርም ተብሏል። በደቡብ ኢትዮጵያ ክልል ጋርዱላ ዞን ደራሽ ወረዳና በኦሮሚያ ክልል ቄለም ወለጋ ዞን አንፍሎ ወረዳ የሚገኙ ነዋሪዎች የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎችን ለቀው መውጣቱን ተከትሎም የጸጥታ ክፍተት መፍጠሩና ይህም ለግጭት መንስኤ እየሆነ መምጣቱን ተናግረዋል። የኤኤፍፒ ዘጋቢዎችን በትግራይ አዋሳኝ አካባቢዎች ተመሳሳይ ወታደራዊ እንቅስቃሴዎችን የጦርነት ስጋት መኖር አረጋግጠዋል። በደራሽ ወረዳ የሚገኙ ነዋሪዎች እንደሚሉትም በአካባቢው ሰፍረው የነበሩ የፌዴራል ኃይሎች ከአንድ ሳምንት በፊት አካባቢውን ለቀው መውጣታቸው ተከትሎም በተቀናቃኝ ቡድኖች መካከል ግጭት ዳግም አገርሽቷል። ስማቸው እንዳይጠቀስ የፈለጉ አንድ ነዋሪ የመከላከያ ሰራዊት በነበረበት ወቅት ሰላም ነበር፣ እሱም ሲወጣ ግን ግጭቱ እንደገና ተቀስቅሷል ብለዋል። አሜሪካ በሱዳን ለፈጸሙት የጭካኔ ድርጊት 3 የሱዳን ፈጥኖ ደራሽ ኃይል አዛዥ ላይ ማዕቀብ ጣለች።
የአሜሪካ ግምጃ ቤት ትናንት ሐሙስ በ3 የሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀብ ጣለ። ማዕቀቡን የጣለው ቡድኑ አልፋሽር የተባለች ከተማ ለመክበብና ለመቆጣጠር ባደረገው ዘመቻ ወቅት በፈጸመው አሰቃቂ የጭካኔ ድርጊት ላይ ተሳትፎ አላቸው በሚል ነው። የአሜሪካ ግምጃ ቤት የውጭ ሀብት ቁጥጥር ቢሮ ግለሰቦች የፈጥኖ ደራሽ ኃይሎች ለ18 ወራት አልፋሽርን በመክበብና በመጨረሻም በመቆጣጠር በነበረው ሂደት ውስጥ ተሳትፎ ነበራቸው። በዚህም ወቅት ቡድኑ ዘግናኝ የሆኑ የዘር ጭፍጨፋዎችን፣ ማሰቃየትን፣ ረሃብንና ጾታዊ ጥቃቶችን የያዘ አሰቃቂ ዘመቻ ፈጽሟል ብለዋል። መስሪያ ቤቱ አክሎም የሱዳን ፈጥኖ ደራሽ ኃይሎችና ተባባሪ ሚኒሻዎች በሱዳን የእርስ በርስ ጦርነት ከሚያዝያ 2015 ዓ.ም ጀምሮ መቀስቀሱን ተከትሎ የጦር ወንጀሎችን፣ በሰብአዊነት ላይ የሚፈጸሙ ወንጀሎችና የዘር ማጥፋትን ጨምሮ ሰፊ የጭካኔ ድርጊቶች ፈጽሟል ብለዋል። የአገሪቱ ግምጃ ቤት ሚኒስትር ስኮት ቤስት የሱዳን ፈጥኖ ደራሽ ኃይሎች አስቸኳይ ሰብአዊ የተኩስ አቁም እንዲያደርግ አሳስቧል። በሱዳን እየተካሄደ ያለውን የሽብር ዘመቻና ትርጉም የለሽ ግድያ አንታገስም ያሉት ሚኒስተሩም ግጭቱ በአፋጣኝ የማይቆም ከሆነ ቀጠናውን ይበልጥ በማናጋት ለሽብር ቡድኖች እድገት አመቺ ሁኔታ ይፈጥራል ሲል አስጠንቅቋል። ይህ የአሜሪካ እርምጃ በታህሳስ ወር ዩናይትድ ኪንግደምና በጥር ወር የአውሮፓ ህብረት ካስተላልፏቸው ተመሳሳይ ውሳኔዎች የቀጠሉ ነው። ጄኔራል ሄምቲ የኡጋንዳ ጉዞ መነጋገሪያ ሆኗል። የጄኔራል ሄምቲ ኡጋንዳ ጉብኝት የሱዳን ፈጥኖ ደራሽ ኃይሎች አዛዥ ጄኔራል መሐመድ ሐምዳን ዳጋሎ ሄምቲ በዛሬው ዕለት በኡጋንዳ የጀመሩት ጉብኝት በዓለም አቀፍና በቀጠናው መገናኛ ብዙሃን ከፍተኛ ትኩረት አግኝቷል። ጦርነቱ ከተቀሰቀሰ በኋላ ጄኔራል ሄምቲ ከሱዳን ውጭ በይፋ ሲታዩ ይህ የመጀመሪያ ነው ተብሏል። ጄኔራሉ በኢንቲቢ በኡጋንዳ ፕሬዝዳንት ዮዌሪ ሙሴቬኒ ጋር ተገናኝተው መክረዋል። በውይይቱም በሱዳን ስላለው ወቅታዊ ሁኔታና ሰላምን ለማምጣት በሚቻልባቸው መንገዶች ላይ መነጋገራቸው ተገልጿል። ይህ ጉብኝት ጄኔራል በሱዳን የውስጥ ፖለቲካና ግጭት ውስጥ ያላቸውን ዲፕሎማሲያዊ ተሰሚነት ለማሳየት እንደተጠቀሙበትም ይገመታል። ጉዞው ለምን መነጋገሪያ ሆነ? ለወራት በሱዳን ውስጥ ተደብቀው ቆይተዋል የተባሉት ጄኔራል በድንገት በሌላ ሀገር ብቅ ማለታቸው የብዙዎች ትኩረት ስቧል። ኡጋንዳ በምስራቅ አፍሪካ የልማት በየነ መንግስታት ውስጥ ካላት ከፍተኛ ተጽዕኖ አንጻር ጉብኝቱ ለሰላም ንግግር አዲስ በር ይከፍታል ተብሎ ይጠበቃል። ጉብኝቱ ከሱዳን መደበኛ ጦር መሪ ጄኔራል አልቡርሃን ጋር ላለው ፍጥጫ አዲስ ዲፕሎማሲያዊ ገጽታ ሰጥቶታል። የጄኔራል ሄምቲ የኡጋንዳ ጉዞ በሱዳን ላይ ያለውን ደም አፋሳሽ ጦርነት ለማቆም በሚደረገው ጥረት ላይ የራሱ የሆነ ጫና ወይም ተስፋ ይዞ ሊመጣ እንደሚችል የፖለቲካ ተንታኞች እየገለጹም ይገኛሉ። በኤርትራና ትግራይ ድንበር አካባቢ የሰራዊት እንቅስቃሴ መታየቱን ተከትሎ ዳግም የግጭት ስጋት እያንዣበበ ነው ሲል ብሉምበርግ አስነበበም። ኢትዮጵያና ኤርትራ በሰሜን ትግራይ ክልል አቅራቢያ ወታደሮቿንና የወታደራዊ ቁሳቁሶችን እያሰማሩ መሆናቸውን፣ ይህም በአፍሪካ ቀንድ ዳግም ግጭት የመቀስቀስ ዕድልን ከፍ ማድረጉን የቀጠናው ዲፕሎማሲ ዋቢ በማድረግ ብሉምበርግ ዘግቧል። እንደ ዘገባው ከሆነ ይህ ወታደራዊ ዝግጅት የመጣው የፕሪቶሪያው የሰላም ስምምነት ከተፈረመ ከ3 ዓመት በኋላ በፌዴራል መንግስትና በትግራይ ባለስልጣናት መካከል ባሉ ያልተፈቱ አለመግባባቶች እንዲሁም በሱዳን እየተካሄደ ያለውን ግጭት ባሳደረው ተጽዕኖ ሳቢያ ለሳምንት የዘለቀው ውጥረት በተባበሰበት ወቅት ነው። ለጉዳዩ ቅርበት ያላቸው ምንጮች ለብሉምበርግ እንደገለጹትም የኢትዮጵያ ወታደሮችና ትጥቆች በባህር ዳር በኩል ወደ ሰሜን አቅጣጫ እየተጓዙ ሲሆን የኤርትራ ኃይሎችን በትግራይ ክልል ውስጥ ወደሚገኙ አካባቢዎች ሰፍረዋል። በማህበራዊ ሚዲያ ላይ የሚዘዋወሩና ትክክለኛነታቸው ያልተረጋገጠ ተንቀሳቃሽ ምስሎች ወታደሮችና ከባድ መሳሪያዎችም የጫኑ ተሽከርካሪዎች ሲጓዙ አመላክተዋል። በዘገባው ላይ አስተያየታቸውን የሰጡ ተንታኞች ጉዳዩ ሊባባስ እንደሚችል አስጠንቅቀዋል። በኦስሎ ኒውስ ዩኒቨርሲቲ ኮሌጅ የሰላምና ግጭት ጥናት ምሁር የሆኑት ኪትለር ትሮንቮል ገቢ ምክንያቶች ከተፈጠሩ አዲስ ጦርነት ሊቀሰቀስ እንደሚችልም ገልጸዋል። ፊልድ ማርሻል ብርሃኑ ጁላ ልዩ ዘመቻ እዝን አዲስ አርማ አስመረቀም። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ 65ኛ ዓመት የምስረታ በዓል እያከበረ የሚገኘው የልዩ ዘመቻዎች እዝ አዲስ አርማ አስመረቁም። የዙ ምስረታ በዓል በሐዋሳ ከተማ የተከበረ ሲሆን በመርሃ ግብሩ ላይ ከፊልድ ማርሻል ብርሃኑ ጁላ በተጨማሪ ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ፣ ከፍተኛ የሰራዊቱ አመራሮች፣ የሲዳማ ክልል ከፍተኛ አመራሮች፣ የሀገር ሽማግሌዎችና የሃይማኖት አባቶች ተገኝተዋል። የልዩ ዘመቻዎች እዝ ምክትል አዛዥ ሜጀር ጀነራል አበባው ሰይድ ባደረጉት ንግግር እዙ በተለያዩ አስቸጋሪ ሁኔታዎች ውስጥ በማለፍ ሀገርን ማጽናት መቻሉን ገልጸዋል።
በኢትዮጵያና በሱዳን አዋሳኝ ላይ በተፈጸመው የድሮን ጥቃት የአንድ ሰው ሕይወት ማለፉን ባለስልጣናት አስታወቁም። በሱዳንና በኢትዮጵያ ድንበር አቅጣጫ ላይ በምትገኘው የኩሩሙክ ከተማ ሐሙስ ዕለት በታጣቂዎች በተፈጸመው የድሮን ጥቃት የአንድ ሰው ሕይወት ማለፉ ባለስልጣናት ገለጹ። በሱዳን ብሉ ናይል ግዛት ውስጥ በሚገኘውና በሰራዊቱ ቁጥጥር ስር በሚገኙ ኩሩሙክ በተባሉ የድንበር ከተማ ስለተፈጸመው ጥቃት አንድ የመንግስት ምንጭ በስልክ ለኤኤፍፒ በሰጠው ማብራሪያ በጥቃቱ የአንድ ሰው ሕይወት አልፏል፣ 8 ሰዎች ቆስለው እንዲሁም 16 ቤቶች ወድመዋል ብለዋል። የተከበራችሁና የተወደዳችሁ የኢትዮ ኪንግ ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች ጋር ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።